ሰላም የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። ዛሬ በክፍል 2 ዝግጅታችን በባለፈው ቃል በገባነው መሰረት ዝግጅታችን ይዘን ከች ብለናል። ዝግጅታችን የሚሆነው እንግዲህ ስለ ሊቀ ብርሃናት ቆሞስ የኔታ ይባቤ በላይ ነው ማለት ነው። እንግዲህ ስለሳቸው እንግዲህ ነፍሳቸውን በአጸደ ገነት ያሳርፍልንና ካረፉ ሳምንታት እየተቆጠረ ነው ማለት ነው። ስለዚህ እሳቸው የተናገሯቸው ስለሳቸው እየተነገረና ስለሳቸው የሚባሉ ነገሮችን ወደ እናንተ ይዘንላችሁ መጥተናል። በመጀመሪያ የምናየው እንግዲህ የኔታ ወይም ደግሞ ሊቀ ብርሃናት ቆሞስ የኔታ ይባቤ በላይ ማረፋቸው እንደደረሰ ስላወቁ ደግሞ የተናገሩት ነገር አለ። ያን የተናገሩት ነገር ደግሞ በመቃብራቸው ስርዓተ መቃብራቸው ላይ ተርጓል ማለት ነው። ያን ምን እንደነበር በቀጥታ ከተናጋሪው አንደበት ይስንላችሁ መጥተናል። በሁለተኛ ደረጃ ደግሞ በአባ ገብረ ኪዳንና በሊቃውንቱ አስደናቂ የሆነ ምስክርነት ተሰጥቷቸዋል። ያን ምስክርነት ምን ነበር የሚለውን እንዲሁ በእርሳቸው አንደበት ይዘን መጥተናል ማለት ነው። በመጨረሻም ጳጳሱ ስለ ሊቀ ብርሃናት ቆሞስ የኔታ ይባቤ በላይ የተቀኙት ታሪካዊ ቅኔ ምን ይላል የሚለውንም ጨምረን በዝግጅታችን አካተንላቸዋል። ውድ ቤተሰቦቻችን ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ እና ኮሜንት ብታደርጉ የምንጠላ አይሆንም። ቪዲዮውን እኛ ጋር እንደምትጨርሱት ተስፋለን። ቀጥታ ወደ ቪዲዮ። የኔታ አረፍታቸውን ቀድሞ ተናግረዋል። ለአቡነ አብርሃም መጥተው ነግሯቸዋል። ለጉባኤ ቤቱም ሰው እኔም ትንሽ ማረፍ ፈልጋለሁና ለማይበሩም አንደበት ለስለስ ያለ ለደማ የሆነ ሰው ይስጡት፣ አሁን ትንሽ ማረፍ ፈልጋለሁ ብሎ ለአቡነ አብርሃም አስተላልፈዋል። እኛም ቢሆን የቀብር ቦታቸውን አሳይተዋል። ልብሳቸውን ምናቸውን ከዋሻ አስገብተዋል። በረፍታቸው ጊዜ ያስተላለፉት የአደራ መልእክት አንደኛ ለ40 ዓመታት ያስተማሩበትን በብዙ ተጋድሎ ያቆየውትን ፈለገ ሊቃውንት ጉባኤ ቤቴንና ደቀ መዛሙርቴን እኔ ባልፍም ጉባኤ ቤቱ ደቀ መዛሙርቱ እንዲቀጥሉ አደራ። ሁለተኛ በብዙ ጣውረድ የመሰረቱትንና ያጸናውትን ገዳም አደራ ብለዋል። ሶስተኛ በገዳም ውስጥ የሚኖሩትን መነኮሳትንና መነኮሳያትን አይዟችሁ የሚል በማጣት እንዳይበተኑ ሁላችሁም የመንፈስ ልጆች የምትችሉትን ሁሉ እያደረጋችሁ የገዳሙን ቀጣይነት ድርሻችሁ እንድትወጡ አደራ ብለዋል። አራተኛ በቃሌ የተማራችሁ በእጄ የተባረካችሁ የመነኮሳችሁ ሥርዓተ ተክሊል የፈጸሙላችሁ ያጠመቋችሁ ያቆረቧችሁ ያስታረቋችሁ የመከሯችሁ በሕገ እግዚአብሔር ጸንታችሁ በሰማይ በክብር እንድንገናኝና ሃይማኖታችሁን ጠብቃችሁ እንድትኖሩ አደራ የሚል መልእክት አስተላልፈዋል። አባት የምንላቸው እነዚህን ነው። ምዕመን ሽጠው እንጀራ የሚያጠራቅሙትን አይደለም፣ ራሳቸውን ሽጠው ትውልድ የሚያተርፉትን ነው። እነዚህ ናቸው አባቶቻችን የትናንትናዎቹ፣ ለቤተ ክርስቲያን የኖሩ ለምዕመናን ራሳቸውን ቤዛ አድርገው የሰጡ። ቅዱስ ዮሐንስ አፈወርቅ ንግሥቲቱ የድሃ መሬት ቀምታ ስታስቀድስ የድሃ መሬት ሳትመልሽ ማስቀደስ አትችይም ማለት አልመልስም ማለት። ካልመለሽ ታዲያ አንቺ የምድር ርስት ቀምተሽ የሰማይ ርስት ታገኛለሽ ማለት አትችይም። እግዚአብሔር የፍትህ አምላክ ነው፣ እንዳትቆርብ ያውግዤሻለሁ አለ። አሰድድሃለሁ አለችው። አሰድጅኝ፣ የፈለግሽውን አድርጊ። ስታሰድደው ምን እንዳደረገ ታውቃላችሁ? እሱ ምን አለ? ኧረ እባካችሁ ዮሐንስን ተው በሉት አሰድደዋለሁ ስትል፣ ይልቁንስ ስታሰድደኝ በሌሊት እንድታሰድደኝ ነው ንገሯት። ምዕመናን መምህራችን አናሰድድም እያሉ ከእሷ ጋር ጠብ ገጥመው እንዲሞቱብኝ አልፈልግም ማለት። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ ቲፎዞ የሚያደራጁ እኔ ተነካው ውጡልኝ የሚሉ አልነበሩም። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸውም። መምህሮቻችን እነዚህ ናቸው። መልካሙ ስራቸው ምስክራቸው ነው። ቅዱስ ቄርሎስ ደግሞ እንዲህ አለ። ሃይማኖተ አበው ምዕራፍ 78 ቁጥር 2 ላይ ንሕነሰ በእንተ ሥርዓተ መድኃኒነ
ነአምን ከመ እምነት አበዊነ ቅዱሳን እኛስ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተዋሂዶ ንጹሐን ክቡራን እንደሆኑ እንደ አባቶቻችን እናምናለን። ነይነሰ ንተሉ እምነት አበዊነ ቅዱሳን ዘእንበለ ተወላውዶ እኛ ግን ንጹሐን ክቡራን የሚሆኑ የአባቶቻችንን ሃይማኖት ቀኝም ግራም ሳንል እንከተላለን። እስመ ሶበ አንበብነ መጻሕፍተ እልክቱ ሰራይነ አልባቢነ የእነሱን መጽሐፍ በተመለከትን ጊዜ ልቡናችንን ወስነን ገተን ይዘነዋልና። የእነሱ መጽሐፍ ማሰሪያችን ነው፣ የልቡናችን ማህተም ነው። ልቡናችን በአባቶቻችን መጽሐፍ አርፏል ይላል ቅዱስ ቄርሎስ። ማን ይጠየቅ ቢባል የኔታ ይባቤ እንል ነበረ። ይህንን እኮ ነው የቀማን ሞት። የዲማ መጻሕፍት ይመስክሩ በእውነት የኔታ ይባቤን ታሪክ። የኔታ ለጠንቋይ ርኅራኄ የላቸውም። መናፍቅ ቢመጣ ጉባኤ ቤት አስገብተው ያስተምሩታል። ልብላ ልጠጣ ቢሉ ልልበስ ቢሉ ምንም ያልጎደላቸው ግን አፈር መስለው አፈር ለብሰው ይኖሩ የነበሩ ከሊቃውንት መካከል ቆመው እንደ ሊቃውንቱ የማይለብሱ እግዚአብሔርን በመምህራን መስኮትነት በመምህራን በርነት እናገኘዋለን። እሳቸው ይቅሩ ለውጥ ሆናችሁ እናንተ እሳቸው ይቅሩ ቢባል ፈቃደኛ የሚሆን ሰው አይታጣም። በእርግጠኝነት ከሐዋርያት መካከል ሐዋርያ ሆነው የምናገኛቸው፣ ከመነኮሳት መካከል ደግሞ ገዳማዊ ሆነው የምናገኛቸው ጣዕሙን ፍቶቱን የተውት የተለዩት ዓለም ነው። ከተለዩት ቆይተዋል። የጠሉትን ዓለም ነው ጥለው እየሄዱ ያሉት። በሰማይ ከየትኛው ማህበር እንደሚደመሩ አናውቅ። ምናኔም ተግሳጽም ትምህርትም ሃይማኖትም ሁሉም ነገር ይቃናለታል። አንድ ሰው ለቤተ ክርስቲያን ሕይወታቸውን በሙሉ የሰጡ እንደ እመቤታችን እንደ ቅድስት ድንግል ማርያም ከቤተ መቅደስ ሳይወጡ የኖሩ ያደጉ ናቸው። ሁሉ ያላቸው ግን ሁሉም የሌላቸው። አንዲት ቅኔ ያለች መራት ደብረ ጽዮን እጽይተ ልዑል ለተዋህዶ ለምን ታዘንኪ ወይ ተሰርጎኪ ከርብ ወለምንት በጊዜ ከብካብኪ ታጣይ ባቤ እልል የሚባለው ጠፋም። በዓል ሲሆን ሰርግ ሲሆን እልልታ ነበረ። ቤተ ክርስቲያን ሆይ በክብርሽ ቀን ታቦትሽ ሲወጣ ክብርሽ ሲከበር ለምን እልል አልተባለ ነው የቅኔው ምስጢር። ወለምንት ጊዜ ከብካብኪ ወለምንት በጊዜ መራኪ ያለው ይባቤ ወጊዜ ሞቱ ለሄር ከዋኒን ነገረ መለኮት ነባቤ አራያ ሥላሴ ዘቤተ ሀርቤ የቅዱስ ላሊበላ ዘመድ ነው። ሀርቤ ቅዱስ ሀርቤ አራያ ሥላሴ ዘቤተ ሀርቤ ይንብል ይሞተ ቅጽበተ ሶቤ ይንብል ይሞተ ቅጽበተ ሶቤ ወባሕቱ ተሰወረ ንቤ። ጻድቅ ሰው አይሞትም፣ ተሰወረ ነው። ወባሕቱ ተሰወረ ንቤ